እግዚአብሔር እንዲህ ይላል። እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ። ከዚህ በኋላ ሞትና ጭንገፋ አይሆንባትም አለ። ጌታ ስሙ ይባረክ። ሃሌሉያ። በእውነት እኔ ይህንን ቃል አንብቤ እንዴት እንደሆነ እየተባረኩኝ እኔ ነኝ የሚያውቀው። ጌታ ኢየሱስም የተመሰገነና የተባረከ ይሁን። እንደ እግዚአብሔር ያለው የለም በምድር በሰማይ። እግዚአብሔር አምላክ ብቻው ጌታ ነው። ሃሌሉያ። ብቻው ጌታ ነው። ብቻው አዳኝ ነው። ብቻው ፈዋሽ ነው። ሰላም ሰላም ለእናንተ የውድ የቦጋራ ዩቲዩብ ተከታታዮችና ተመልካቾች ቤተሰቦቼ ሰላም ብያችኋለሁ። የክርስቶስ ሰላምና ጸጋ በያላችሁት መንደር ብዝት ትርፍ ይበል። እኔም ጋር ልዑል እግዚአብሔር ጠብቆኝ ሰላም ነው። ባለንበት መንደር በሰላም እየጠበቀ በቸርነቱ ያኖረ አምላካችን ስም የተመሰገነና የተባረከ ይሁን። የእግዚአብሔርን ትልቅ የሆነ የእግዚአብሔርን ቃል ይዤ መጥቻለሁ ማለት ነው። እናንተም በየቤታችሁ ላይ ሆናችሁ በተረጋጋ መንፈስ በመንፈሳዊ ሆናችሁ መንፈስ ቅዱስ አንተ እርደኝ ብላችሁ እግዚአብሔር አምላክ ይረዳችኋል ማለት ነው። መንፈስ ቅዱስ ይረዳችኋል ማለት ነው። ስለዚህ ጌታ ሆይ አንተ እርደኝ፣ እኔ አልችልም፣ ደካማ ነኝ ታውቃለህ ስትሉ እናንተ ድካሙን ለእግዚአብሔር ስታሳዩ እግዚአብሔር አምላክ ጉልበቱን ያድሳል፣ ኃይልን ይሰጣል፣ ያበረታል። ሃሌሉያ። ጌታ ኢየሱስ ስም ይባረክ። ዛሬም በብዙ ጭንቀት ውስጥ በብዙ ችግር ውስጥ በብዙ ውጣ ውረድ ውስጥ እያላችሁ የእግዚአብሔር ቀን አለ። እግዚአብሔር አምላክ ቀኑን ያመጣል። እንዲሆነክ አትሞትም አንሞትም ማለት ነው። በህመም ውስጥ ሊሆን ይችላል፣ በችግር ውስጥ ሊሆን ይችላል፣ በብዙ ጥያቄ ውስጥ ሊሆን ይችላል። ልትኖሩ ትችላላችሁ። ጥያቄም ይብዛ፣ መከራም ይብዛ፣ መገፋቱም ይብዛ፣ ብዙ ነገርም ይብዛ፣ ችግር የለም፣ እናልፋለን። የምናልፈው ልዑል እግዚአብሔር ይይዛል። ኢየሱስ እሱ ብቻ ከኛ ጋር ነው። ሌላው ችግር የለም። እኛ ሌላ ልንፈልግ አንሄድም ማለት ነው። እኛን ፈልጎ ይመጣል። እያንዳንዱ ነገር እኛን ፈልጎ ይመጣል እንጂ አንቺን ፈልጎ ይመጣል እንጂ አንተን ፈልጎ ይመጣል እንጂ አንቺ ልትፈልግ አትሄድም። ለእውነቱ መቆም አለበት። ይሄ ፈልጎ እንዲመጣ ለእኔ የሚያስፈልገው ነገር እኔን ፈልጎ እንዲመጣ እኔ ግን ለእግዚአብሔር መታዘዝና ለእውነቱ መቆም ግዴታ ነው ማለት ነው። ጌታ ስሙ ይባረክ። ሁለተኛ ነገሥት ምዕራፍ 2 ቁጥር 21 ላይ ነው ያለው። ርዕስን አድርጌ ነው መጀመሪያ ያነበብኩት ማለት ነው። አነባለሁ እኔ 19 እስከ 20 ያለው አናነባለሁ። 21 ላይ ያለው እናንተ ግን ያው ምዕራፉን ጨርሳችሁ ስታንብቡ የምታገኙ በረከት ማይ ጋድ የምታገኙ በረከት ልዩ ነው ማለት ነው። ስለዚህ ወገኖቼ ዛሬም እግዚአብሔር አምላክ የሚፈልገው እኔና እናንተ ወደሱ እንድንቀርብና የሱን ድምጽ እንድናዳምጥ ብቻ ነው። ምክንያቱም ይመራል። እሱ የሚመራው ጠባብ መንገድ፣ እውነተኛ መንገድ ማለት ነው። የእግዚአብሔር ቃል ጌታ ስሙ ይባረክ። በኢየሱስ ስም ላንብብ። ቁጥር 19 ማለት ነው። ሁለተኛ ነገሥት ምዕራፍ 2 ቁጥር 19 ምናልባት የምትያዙ ይህንን ስፍራ ማንበብ የምትፈልጉ ሰዎች ትኖራላችሁ ብዬ ነው ደግሜ የሚያወራ ማለት ነው። በኢየሱስ ስም ላንብብ። የከተማይቱ ሰዎች ኤልሳውን እነሆ ጌታችን አያችሁ፣ እነሆ ጌታችን ብሎ እየጠራ ነው ማለት ነው። እነሆ ጌታችን እንደምታየው አለ፣ አንተም እንደምታየው የዚች ከተማ ኑሮ እዚህ ከተማ ኑሮ አንቺ ባለበሽው አንተ ባለበት ዛሬም በብዙ እዛ ጋር ችግር አለ፣ እዚህ ጋር ውጊያ አለ፣ እዚህ ጋር ደግሞ ጦር አለ፣ እዚህ ከተማ ላይ
ራብ አለ፣ እዚህ ከተማ ኑሮ ውድነት አለ። በቃ የዛን ጊዜም እንዲህ ነው ማለት ነው። እነ ኤልሳ የነበረበት ጊዜ እንዲህ ነው። ብዙ ውጣ ውረድ አለ። ጌታ ኢየሱስ ግን እግዚአብሔር አምላክ አንዳንድ ጊዜ መከራም ቢበዛው ለምን መከራ ለምን ሁሌ ማለት እኔ እግዚአብሔርን እያሰብኩ እግዚአብሔርን እየጸለይኩ እግዚአብሔርን እያገለገልኩ መከራ ለምን በዛ አትሉ። እግዚአብሔር አምላክ ነገሮችን ውብ ለማድረግና ሊፈውስና ትልቅ ቦታ ላይ ሊያኖርና ሊያቆም እኮ ነው። ዛሬ ዝቅታን አታይ የነገ ክብር መቻየሽና መቻየክና ጌታ ኢየሱስ ደስ ይላል። ኢየሱስ ለዘላለም ጌታ ነው፣ ስሙ ይባረክ። እና እንደምታይ የዚች ከተማ ኑሮ መልካም ነው፣ ውሃ ግን ክፉ ነው። አያችሁ፣ የዚህ ከተማ ኑሮ ሁሉ መልካም ነው። ምንም ይሄ ጎደላ ይሄ አነሳ የሚባል ነገር የለም። ሁሉ ሙሉ ነው። ግን ነገር ግን ውሃ መጥፎ ነው። ምን እናደርግ ብሎ ቅሬታውን ያለው ነገሩን ለኤልሳዕን አውሩ ማለት። በእርግጥ አንተ ማይተሃል፣ ነገር ግን ይሄ እንዴት ነው ማውን ማድረግ? ምክንያቱም በእነሱ በኩል ምንም ማድረግ አይችሉም። ኤልሳዕ ግን ነብዩ ስለሆነ ከእግዚአብሔር ድምፁን ስለሚሰማ መፍትሄውን ስለሚሰጣ ወደ ኤልሳዕ ቀረቡና አንተም እያየህ ነው፣ እነሆ ጌታችን አንተም እያየህ ነው፣ የዚህ ከተማ ኑሮ መልካም ነው፣ ውሃ ግን ክፉ ነው። ምድሪቱም ፍሬውን ትጨነግፋለች አሉት። ቁጥር 20 እርሱም አዲስ ማሰሮን አምጡልኝ፣ ጨውንም ጨምሩበት አለ። ያውም አመጡላት። ቁጥር 21 ውሃውም ወዳለበቱ ጨምሩ ወዳለበት ምንጭ ወጥተው ጨመረው ጨውን ጣለባትና እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ፣ ከዚህ በኋላ ሞትና ጭንገፋ አይሆንባትም አለ። በዚህ ከተማ ላይ ሞትና ጭንገፋ አይሆንባትም። ውሃ ተፈውሷል። ከዚህ በፊት የነበረ ያ ድብልቅ ውሃ፣ ያ የተበላሸ ውሃ፣ ያ እናንተን ህዝብን ያጨነቀ ውሃ፣ ያበሳጨ ውሃ ተፈውሷል። ከዚህ በኋላ ይህንን ነገር እንዲህ አይነቱን ሞትም ቢሆን ሐዘንም ቢሆን ጭንገፋም ቢሆን አታዩም ይላል እግዚአብሔር። ጌታ ኢየሱስ ይባል። እግዚአብሔር አምላክ ከፈወሰ፣ እግዚአብሔር አምላክ ከዳሰሰ፣ እግዚአብሔር አምላክ ከመሬት ካነሳው ማንም ሌላ ነገር ሊያወራና ሌላ ነገር ሊያደርግ አይችልም ማለት ነው። አንድና አንድ ማድረግ የሚችል ሊገል፣ ሊያኖር፣ ሊባርክ፣ ሊፈውስ የሚችል አንድ አምላክ ብቻ ነው ማለት ነው። ስለዚህ እህቴ ምናልባት ችግር ሊበዛ ይችላል፣ መከራ ሊበዛ ይችላል፣ ማጣት ሊበዛ ይችላል፣ ድካም ሊበዛ ይችላል፣ ያሰብኩት ላይሳካ ይችላል፣ ያቀሽው ላይሳካ ይችላል፣ ያቀሽው እቅድ መሰረት ላይኖር ይችላል፣ ላይሄድ ይችላል። የዛን ሰዓት አትጨነቅ። የእግዚአብሔር ቀን አለ። ለሁሉ ቀን አለ ብሏል እኮ እግዚአብሔር አምላክ። ስለዚህ የእግዚአብሔር ቀን አለ። ዛሬ ያየሽውን መከራ፣ ዛሬ ያየሽውን ድካም፣ ዛሬ የነበረው ድካም፣ ዛሬ የተቸገረችው ችግር ነገ ካንቺ ጋር አይቀጠልም። ነገ ካንተ ጋር አይቀጠልም። ነገ ከኔ ጋር አይቀጠልም። ምክንያቱም እግዚአብሔር አምላክ ፈውሶልኛል። ምክንያቱም እግዚአብሔር አምላክ ዳስሶልኛል። ምክንያቱም እግዚአብሔር አምላክ አይቷል ማለት ነው። ሃሌሉያ! እግዚአብሔር አምላክ አይቶኛል። የዛሬ ችግሩን፣ የዛሬ ማጣቱን፣ የዛሬ መገፋቱን፣ የዛሬ ችግሩን፣ የዛሬ ወጀቡን እግዚአብሔር አምላክ አይቷል። እኔ የፈራሁት ነገር እኔን አይወርስም። ሃሌሉያ! ያስፈራ ነገር እኔን አይወርስም። እኔ እግዚአብሔር አምላክ እጅን ይዟል ብላችሁ ሀደራው ለእግዚአብሔር። በሌላ ቪዲዮ እስከ ስንገናኝ ጌታ ኢየሱስ ይባርካችሁ።